አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ብያለሁ። ዛሬ ይዤላችሁ የቀረብኩት የቡስቡሳን አሰራር ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ አሰራሩ እኔ አሁን እዚህ ጋር 2 ኩባያ ግሽጣ ተጠቅሜያለሁ ማለት ነው። ከዛ በግሽጣው 1 ኩባያ ስኳር፣ 1 ኩባያ ደግሞ ዘይት እኔ ያልሞላሁትም መሙላት ትችላላችሁ። ከዛ እንደዚህ ከጨመርን በኋላ እናደባልቀዋለን ማለት ነው። ከዛ 2 ኩባያ በራሱ በግሽጣው ሰፍሬ ሰሚድ፣ ሁለተኛው ኩባያ ደግሞ እንደዚህ 2 ኩባያ ሰሚድ፣ ከዛ ደግሞ 1 ኩባያ የኮኮናት ዱቄቱን ነው የምጠቀመው። የኮኮናት ዱቄት ሁሉንም እኔ የምሰፍረው በዛው በራሱ በግሽጣው እቃ ነው ማለት ነው። እንደዚህ አሁን ደግሞ ወተት ዱቄቱን ማለት ነው 1 ኩባያ ወተት፣ አንድ ማንኪያ ፓኪንግ ፓውደር፣ እናንተ በትልቁ ከተጠቀማችሁ 1 ማንኪያ ይበቃችኋል። እኔ በትንሿ ስለሆነ ያደረኩት 2 ማንኪያ ተጠቅሜያለሁ ማለት ነው። እንደዚህ ከጨመርነ በኋላ ትንሽዬ ጨው ጨምራለሁ። ከዛ አንድ ላይ ሁሉንም እናደባልቀዋለን ማለት ነው። እንደዚህ በደንብ ማደባለቃችሁን አትርሱ። በደንብ ካዋሃዳችሁት እንደዚህ ይሆንላችኋል ማለት ነው። እንደዚህ ካደባለቅነው በኋላ አሁን ወደ ማጋገሪያችን እናመጣና እንጨምራለን ማለት ነው። እኔ የተጠቀምኩት ክቡን ነው። እናንተ 4 ማዕዘንም በፈለጋችሁት መጠቀም ትችላላችሁ። ይሄኛው ደግሞ ወረቀት ነው እንዳይዝ ማለት ነው። ወረቀት ዝብዳ ይሉታል እዚህ ሀገር። እንደዚህ ሁሉንም እንጨምራለን። ኬክ በጣም ቦስቦሶ በጣም ነው የሚጥመው፣ ሞክሩት። እንደዚህ ካስተካከልና በኋላ ትንሽዬ እናደርገዋለን ማለት ነው። አንድ ሳይዝ ብቻ እንዳይይዝብን ከእንትኑ ጋር መታ መታ ታደርጎታላችሁ ማለት ነው። የተስተካከለ እንዲሆን ማለት ነው። አሁን ወደ ኦቨናችንን እንከታለን። 180 ዲግሪ 20 ደቂቃ ይበቃዋል። ብዙም አይወስድም። ይሄኛው እንደ ኬክ አይወስድም ማለት ነው። አሁን እሱ እስከሚደርስልን ደግሞ ሶስ እንሰራለን። ሀሊብ ሙከተፍ የስኳሩ ሀሊብ ማለት ነው 1 ተጠቅሜያለሁ። ከዛ ደግሞ ሀሊብ ወተቱን ማለት ነው 1 ኩባያ ተጠቅሜያለሁ።
እናንተ የስኳር ሲሮም መጠቀም ትችላላችሁ፣ ስኳር ሰርታችሁ። እኔ ግን ዛሬ የምጠቀመው ይሄን ነው ማለት ነው። ከዛ እንደዚህ በደንብ እንመተዋለን። በመምቻ ካላችሁ በመምቻ መተት፣ ከሌላችሁ በማንኪያ መምታት ይቻላል። አሁን ቡስቡሳችን ደርሷል። እንደዚህ እንቆራርጠዋለን መጀመሪያ። ከዛ እንደዚህ ከቆራረጥነው በኋላ ቅድም የሰራነውን ሶስ ከበላዩ ላይ እንጨምራለን። መጀመሪያ የቆራረጥንበት ምክንያት እንትን እንዲል ነው፣ ሶሶ ወደ ውስጥ እንዲገባ ማለት ነው። ከዛ በፈለጋችሁት እንትን ማሳመር ትችላላችሁ። እኔ የተጠቀምኩት ኮኮናትና እንትን ነው፣ ኮኮናትና ፍስቱ ነው የተጠቀምኩት። እናንተ በብስኩትም በፈለጋችሁት መጠቀም ትችላላችሁ።